ፕሮቲፕ አድርጋችሁ ሰሩት። እነዚህ ኮላፕስ አድርጋችሁ ሶስቱን ቢዝነስ መስራት ይችላል። ለምሳሌ ቢዝነስ ላይፍ ስታይል ነው። ሰው እንዴት ገንዘብን መስራት ይቻላል? ላይፍ ስታይል ነው። ቴክኖሎጂ ተጠቅመን እንዴት ነው ቢዝነስ መስራት የሚቻለው የሚለውንም ሶስቱን በአንዴ ኮላፕስ አድርጋችሁ እንድትሰሩ የሚያግዝ ቲፕ ነው። በዩቲዩብ ብዙ እይታና ዘላቂ ሰብስክራይበሮችን የምታገኙበት የእናንተን ቪዲዮ ሰው አይቶ ወዶና ፈቅዶ ሰብስክራይብ የሚያደርግ 3 ኒቾችን በዚህ ቪዲዮ እናያለን። እነዚህ ኒቾች በጣም ጠቃሚ ናቸው፣ ዘለቄታ አላቸው። ሰዎች እስከ መጨረሻ የእናንተን ቪዲዮ ያያል፣ ወዶና ፈቅዶ ከልባቸው ሰብስክራይብ ያደርግላቸዋል የእናንተን ቻናል ማለት ነው። ስለዚህ እነዚህ ኒቾቹን በዚህ ቪዲዮ እናያለን። በተለይ መጨረሻ ላይ ሶስቱን እንዴት አድርገን ኮላብ አድርገን እንደምንሰራ እነዚህ ሶስቱ ኒቾች ሶስቱን በአንድ ላይ አድርገን መስራት የምንችላቸው መንገዶችን እናያለን። አንድ ዩቲዩብ ቻናል ኖራችሁ እነዚህ ሶስቱንም በአንድ ቻናል መስራት የሚችሉበትን በዚህ ቪዲዮ እናያለን። በዩቲዩብ ብዙ እይታ እና ዘላቂ ሰብስክራይበር የእናንተን ዩቲዩብ ቪዲዮን ሰው አይተው ወዶና ፈቅዶ ከልባቸው ሰብስክራይብ እንዲያደርጉ እነዚህ የሚያደርጉ ኒቾችን ከመረጣችሁ እነዚህ ኒቾች የእናንተን ቻናልን በአጭር ጊዜ ውስጥ ያሳድጋል። ሰው ደግሞ ወዶ እስከ መጨረሻ እንዲያይ ስለሚያደርግ ይጠቅማል። የዛሬ 10 ዓመት ፖስት የተደረገ ቪዲዮ ዛሬም እይታ እንዲኖረው የሚያደርገው ቀጣይነት እይታ እንዲኖረው የሚያደርግ ኒች ነው። ይሄም ኒች ምንድነው? ኤዱኬሽናል ኮንተንት የሚያዘጋጅበት መንገድ ነው። ይሄ ማለት ኤዱኬሽናል ኮንቴንት ማለት ትምህርታዊ ይዘትን መፍጠር ማለት ነው። ለምሳሌ ሃውቱ የሚባለውን ቲዩቶሪያልን የመሰለ እነዚህ ክህሎትን የሚያሳድግ ሰው ከቀን ወደ ቀን መማር የሚፈልግን እውቀትን ሼር የሚታደርጉበትን ኮንቴንት ስትሰሩ ሰዎች የእናንተን ቪዲዮ ሰርች አድርጎ ያያል፣ እንዲያይ ያደርጋል። ለምሳሌ የሆነ ችግር አለ። ለዚህ ችግር ሰው መፍትሄን ይፈልጋል። ያንን መፍትሄ ሃውቱ ብሎ ሰርች ስለሚያደርግ ሃውቱ ብሎ ሰርች አድርጎ እንዲያይ የሚያደርግ የእናንተ ቪዲዮ መጀመሪያ ላይ እንዲመጣ ኪወርድን በአግባቡ መጠቀም ነው። እነዚህ ኤዱኬሽናል ኮንቴንትን የሚሰሩ ዩቲዩብ ቻናሎችን አስተውላችሁ ከሆነ የዛሬ 15 ዓመት፣ የዛሬ 10 ዓመት፣ የዛሬ 5 ዓመት ፖስት የተደረጉ ቪዲዮዎችን ዛሬ እናንተ ሰርች ስታደርጉ ይመጣል። ያ ማለት ኤዱኬሽናል ኮንቴንት የማይሞት ኮንቴንት ነው። ከቀን ወደ ቀን ከአመት ወደ አመት እየተሸጋገረ የሚሄድ ኮንቴንት ስለሆነ ኤዱኬሽናል ኮንቴንት ዘላቂ እይታ እንዲኖረው ያግዛቸዋል። ደግሞ የእናንተን ኮንቴንት ቶሎ እንዲያድግ ያግዛል። ለምን? ሰው ችግሩን ሶልቭ ካደረጋችሁ የአንድ ሰውን ችግር መፍትሄን ከሰጣችሁ የእናንተን ቪዲዮን አይቶ ላይክ ያደርጋል፣ ኮሜንት አመሰግናለሁ ብሎ ሊጽፍ ይችላል፣ ወይም ጥያቄም ካለ ድጋሜ ሊጠይቅ ይችላል። ያን ኢንጌጅመንት ይፈጠራል። ያን ብቻ አይደለም፣ የእናንተ ትምህርት ኤጁኬሽናል ኮንቴንት የአንድ ሰውን ችግር መፍትሄን ከሰጠ በፍቃደኝነቱ ሰብስክራይብ ያደርጋል። ያ ማለት ሰው እስከ መጨረሻ አይቶ ላይክ ካደረገ፣ ኮሜንት ከሰጠ፣ ሰብስክራይብ ካደረገ አልጎሪዝሙ የእናንተን ኮንቴንት ፑሽ ያደርጋል፣ ወደ ሌላ ሰዎች እንዲደርስ ያግዛል፣ ይገፋፋል ማለት ነው። ይሄ ማለት ኤዱኬሽናል ኮንቴንት እጅግ በጣም ጠቃሚና የእናንተን ዩቲዩብ ቻናልን እንዲያድግ የሚያግዝ ማለት ነው። ለምሳሌ ከዚህ ቪዲዮ እናንተም ምን ተማራችሁ፣ ይጠቅማል ብላችሁ የምታስቡትን ታስቀምጣላችሁ አስተያየት ሳጥን ላይ። ሌላ ደግሞ ይሄ ለምንድነው ዘላቂ ሰብስክራይበር እንዲኖር የሚያደርገው ምንድነው? ሰዎች መማር ስለሚፈልጉ አዳዲስ እውቀት ለማግኘት ስለሚፈልጉ ነገም ይሄ ቪዲዮ ሲለቀቅ እንዲደርሳቸው ሰብስክራይብ ያደርጋሉ። እናንተ የምትሰሩት ኮንቴንት ቫልዩ አለ። ሰው በዚህ ጊዜ ቫልዩን ይፈልጋል። ቫልዩ ያለው ነገር ስለሆነ እናንተ ቫልዩ ያለው ነገር ከሰራችሁ ያንን ስራ ድጋሜ ለማየት ሰብስክራይብ ያደርጋል። ሌላ ደግሞ ችግርን ስለፈታችሁት ያን ችግር ስለፈታችሁት ለእናንተ የምስጋና አይነት ሰብስክራይብ ያደርጋል፣ ኮሜንትንም ያስቀምጣል፣ ላይክም ያደርጋል። ያ ማለት
የእናንተ ኢንጌጅመንት እጅግ በጣም ይጨምራል ማለት ነው። ለምን እነዚህ አይነት ኮንቴንቶቹ ኤቨርግሪን ይባላሉ። ለምሳሌ የማይሞቱ ሁሉም እየለመለመ የሚቀጥል ሁሉም ወደ ሰዎች ዘንድ የሚሄድ ሰዎች ለማየት የሚፈልጉ ብዙ ጊዜ ሀውቱ ብላችሁ ሰርች ታደርጋላችሁ። ችግር አለ። በዛ ችግር መፍተን ሀውቱ ብላችሁ ሰርች ስለምታደርጉ ሰርች ኢንጂኑ በጣም ሃይ ስፒድ ላይ ይሄዳል። ይሄ ማለት የእናንተ ኮንቴንት ዘላቂነት እንዲኖር ያደርጋል። በዚህ ኮንቴንት ላይ ዩቲዩብም ራሱ አፕሪሺየት ያደርጋል፣ ያበረታታል። ዎች ታይም ክፍያም አለው። ለምሳሌ ዎች ታይም ላይ ብዙ ክፍያ የማይኖሩ ኮንቴንት አይነቶች አሉ። ይሄ አሁን ኤጁኬሽናል ኮንቴንቱ ዎች አወር ላይ የሚከፈለው ክፍያ እጅግ በጣም ከሌሎች የተሻለ ነው። ይሄ ከዩቲዩብ የምታገኙት ጥቅም ነው። ሌላ ደግሞ እናንተ ኤጁኬሽናል ኮንቴንት ስትሰሩ እነዚህ ፌስ ቱ ፌስም ሊሆን ይችላል፣ ፌስሌስም ሊሆን ይችላል። ያኔ እናንተ የምትሰጡት ኮንቴንት ኤጁኬሽናል ኮንቴንት እንደሆነ ዩቲዩብ በእናንተ ላይ ትረስት ያደርጋል። ሰብስክራይበርም የእናንተ ሰብስክራይበርም እናንተን ትረስት ያደርጋል። እምነታ እንዲኖራችሁ በእናንተና በኮሚኒቲው መሃል ትረስት እንዲኖር ስለሚያደርግ ይሄ ትረስትፉል ኮንቴንት እንዲሆን ያግዛል። እነዚህ ላይ በዚህ ዩቲዩብ ራሱ የሚከፈለው ክፍያ የተሻለ ነው ብያለሁ። ትረስት ይኖራችኋል። አሁን ለእናንተ የሚጠቅመው ኮንቴንትን ክሬት ሳደርግ እናንተ ትምህርት እንዳገኛችሁት እንደተጠቀማችሁት ኮሜንት ሴክሽን ላይ ስታስቀምጡ ዩቲዩብ ራሱ አናላይዝ ያደርጋል። ይሄ ቻናል በኮሚኒቲ ዘንድ ትረስት እየፈጠረ ነው፣ ትረስት አለው፣ እምነት አለው ብሎ ስለሚያስብ የእናንተን ዩቲዩብ ትረስትፉል ኮንቴንት ስለሆነ ፑሽ ያደርጋል፣ ሌሎችም እንዲታይ ያደርጋል፣ ያግዛል፣ ያበረታታል ማለት ነው። ሌላ ደግሞ ሁለተኛ ኒቻችን የምናየው በዚህ አንደኛ ላይ ያየነው ኤጁኬሽናል ኮንቴንት ኒች ካለን ሁለተኛ ላይ የምናየው ቢዝነስ ኮንቴንት ነው። ቢዝነስ ኮንቴንት እጅግ በጣም ብዙ ሰዎች የሚፈልጉት አይነት ኮንቴንት ነው። ጠቅላላ እውቀትን ለመማር ለማወቅ ቢዝነስ ኮንቴንትን ሰው ይፈልጋል። ብዙ ሰው ገንዘብ መስራት ስለሚፈልግ እንዴት ገንዘብ መስራት ይቻላል how to make money አይነትን ሰው ሰርች ስለሚያደርግ ይሄም ዘላቂ ኮንቴንት ነው። ብዙ ሰዎች እንዲያዩት የሚፈልጉት አይነት ኮንቴንት ነው። ይሄንን ምን ጊዜም ሰው ሰርች ያደርጋል። ቢዝነስ ኮንቴንት ምን ጊዜም ሰው ሰርች ያደርጋል። how to make money in online business 2026 ብሎ ሰርች ሊያደርግ ይችላል። ሳይድ ሀስልን ሰው ሜክ ማድረግ ይፈልጋል። ትርፍ ጊዜ ስራን መስራት ይፈልጋል። ኦንላይን ላይ መስራት ስለሚፈልግ የእናንተን ኮንቴንትን ሞኒ ሜክ የምታደርጉበትን ወይ እናንተ የሰራችሁትን ሰው ሰርች ያደርጋል። ለምሳሌ ዲጂታል ማርኬቲንግ መማር የሚፈልግ ሰው ዲጂታል ማርኬቲንግ ላይ ገንዘብ እንዴት መስራት ይቻላል ብላችሁ እናንተ የሰራችሁትን ቪዲዮ እስከ መጨረሻ ያያል። ሲያይም የተጠቀመበትን እውቀትን ኮሜንት ሴክሽን ላይ የምስጋና አይነት ያስቀምጣል። ቅድም እንዳያችሁትም የምስጋና አይነት ሰብስክራይብ ሊያደርግ ይችላል። ኮሜንት ላይም እንደዚህ አይነትን አስተያየት ያስቀምጣል፣ ላይክም ያደርጋል። ሌላ ደግሞ ብዙ ጊዜ ቪው ብዙ ነው። ቢዝነስ ኮንቴንት ለሚሰሩ ሰዎች ቪው በጣም ኦቨር ነው። በጣም ብዙ ቪው አለ። ሰዎች ለምን እንደሚያዩት ታውቃላችሁ? ገንዘብ ለመስራት ስለሚፈልግ ያንን ቪዲዮ እስከ መጨረሻ ያያል። ህጎች አሉ። ለምሳሌ ቢዝነስ ስትሰሩ እንደዚህ አይነት ስህተት እንዳትፈጥሩ፣ ቢዝነስ ለመስራት እንደዚህ አይነት ዋይን ሜተድን ተጠቀሙ ብላችሁ እናንተ አድቫይስ ስለምትሰጡ ያንን ሰው እስከ መጨረሻ ስቴፕ ይከታተላል። ያንን ቪው በጣም ሃይ ነው። ቪው በበዛ ቁጥር ዩቲዩብ አልጎሪዝም ፑሽ ያደርጋል። ይሄም ደግሞ ዘለቄታ ያለው ቪው እንዲኖር ያደርጋል። ሰብስክራይበርም ትረስትፉል የሆኑ ሰብስክራይብ እንዲያደርግ ያግዛል። ሌላ ደግሞ ክሊክ ወርዚ ታይትል ነው። አሁን ሰዎች በቀላሉ ክሊክ እንዲያደርጉ የሚጋብዙ በሰዎች ዘንድ ኢሞሽን የሚፈጥር አይነት ኮንቴንት ነው ቢዝነስ። ሰው ለምን ቢዝነስ ላይ ገንዘብ መስራት ስለሚፈልግ
የእናንተን ተምኔልን አይቶ አያልፍም፣ ክሊክ አድርጎ ማየት ይፈልጋል። እነዚህ አይነትም ኮንተንትን ስትሰሩ ሃይ ሲፒኤም አድቨርታይዝ ከዩቲዩብ ዘንድ የምታገኙት ሃይ ሲፒኤም አላቸው። ሲፒኤም ማለት አንድ እናንተ በሰራችሁት ዩቲዩብ ቪዲዮ ላይ የሚለቀቅ ማስታወቂያ ቪዲዮ ማለት ነው። አጫጭር ማስታወቂያዎች ይለቀቃሉ። ያ በጣም ሃይ ነው የሚሆነው። ያ ሃይ በሆነ ቁጥር እናንተ የምታገኙትን ገንዘብ በጣም ሃይ ነው የሚሆነው። የምታገኙትን ክፍያ ሃይ ነው። ለምን? ቢዝነስ ኦውነሮቹ እናንተ ቪዲዮ ላይ የሚያዩት ምን አይነት ሰዎች ናቸው? ዩቲዩብ አልጎሪዝም ይሄንን አናላይዝ አድርጎ የእናንተ ቪዲዮ ምን አይነት ኮንተንት ነው፣ ኤጁኬሽናል ነው፣ ቢዝነስ ነው፣ ምን አይነት ኮንተንት ነው የሚለውን አይቶ ለእናንተ በእናንተ ቪዲዮ ላይ ማስታወቂያ ቪዲዮን ይለቃል። ያኔ ሃይ ሲፒኤም ይኖራቸዋል። ሃይ ሲፒኤም ካለ ሃይ ፔመንት አለው። ዩቲዩብ ካምፓኒ ለምሳሌ $100 የሚያስከፍል ማስታወቂያ ሊኖር ይችላል። እስከ $300 የሚያስከፍል ማስታወቂያ ሊኖራችሁ ይችላል። ያኔ ፔመንቱ 50-50 ነው። ያ ማለት 50-50 ስታገኙ ካምፓኒው በዛው ዩቲዩብ ካምፓኒ 50 ያገኛል፣ እናንተ 50 ታገኛላችሁ። ያ ማለት በጣም ከፍተኛ ነው። 300 ላይ ከተሰራ 150 ለእናንተ 150 ለዩቲዩብ ካምፓኒ ይሆናል። ይሄ ማለት ሃይ ሲፒኤም እንዲኖራችሁ ያደርጋል። ሁለተኛ ላይ ደግሞ የምታገኙት ጥቅም ምንድነው? አፕሌት ማርኬቲንግ የመስራት እድል ታገኛላችሁ። ለምሳሌ አንድ ማሽን ላይ የሚሰራውን ቢዝነስ አይዲያን እናንተ የቤት ኮንቴንት ከሰራችሁ ያ ቢዝነስ ካምፓኒ የማሽነሪ ካምፓኒ ለእናንተ አፕሌት ማርኬቲንግ እድልን ይሰጣል። እናንተ ይሄንን ማሽን ዲቴይል የሚያወራን ቪዲዮን ከሰራችሁ በዛ ቪዲዮ ላይ አፕሌት ማርኬቲንግን እንዲሰራ ሊንክ እንድታስቀምጡና ያንን ቪዲዮን አይቶ ያንን ሊንክ ነክቶ የካምፓኒ ፕሮፋይልን ሄዶ ያንን እቃን ከሚገዛ ሰው ኮሚሽን ታገኛላችሁ እንደማለት ነው። አፕሌት ማርኬቲንግ ማለት አግኝታችሁኛል ከሆነ ብዙ ስለ አፕሌት ማርኬቲንግ የተሰሩ ቪዲዮዎች አሉ። ባጭሩ አፕሌት ማርኬቲንግ ማለት አንድ የሚያስታውቅ ለምሳሌ ይሄን ቡና እስክሪብቶን የሚያስታውቅ ቪዲዮን እኔ የቡና እስክሪብቶን የማምረት ሂደት ብዬ በሰራውት ላይ ቡና ካምፓኒ ይሄንን ቡና እስክሪብቶን አስተዋውቀ ያንን ሊንክ ነክቶ መጥቶ ከኔ እስክሪብቶን ከምረከብ ካስተመር ላንቲና ያክል ከፍላለሁ ብሎ ከኔ ጋር ዲል ያደርጋል። ያኔ እናንተ የኔን ቪዲዮን አይታችሁ በኔ ቪዲዮ ስር በተቀመጠው ሊንክ ገብታችሁ ይሄንን ቡና እስክሪብቶን ከገዛችሁ ከቡና እስክሪብቶ ካምፓኒ የሚከፈልልኝ ክፍያ አለ ማለት ነው። ማለት አፍሊኤት ማርኬቲንግ ነው። ቢዝነስን ስትሰሩ ቢዝነስ ኮንተንትን ስትሰሩ እንደዚህ አይነት ቢዝነስ እድልን እንድታገኙ ትችላላችሁ። ፐርሰናል ብራንድም ሃይ ቡልድ ታደርጋላችሁ። ሶስተኛና መጨረሻ ላይ እኔ ያስቀመጥኩት ቴክ ኮንተንት ነው። ይሄ ማለት ቴክኖሎጂ ነክ ኮንተንቶችን መስራት ማለት ነው። በነገራችን ቴክኖሎጂ ነክ ኮንተንት በጣም ቡስት ይደረጋሉ፣ ብዙ ሰዎች ጋር ይደርሳል። ግን መጨረሻ ላይ ችግሩ ምንድነው የሚለውንም እናወራለን። ይሄንን ቴክ ኮንተንትን ስትሰሩ ለምሳሌ ስለ ቴክኖሎጂ የሚያወራ ኮንተንቶች ማለት ነው። ለምሳሌ ስለ ኤአይ ቱልስ ሊሆን ይችላል፣ ስለ ቻት ጂቲፒ፣ ስለ ዲፕሲክ፣ ስለ ጀሚናይ፣ ስለ ጉግል ኤአይ ስቱዲዮ የመሳሰሉት ስለ ናኖ ባናና እነዚህ አይነቶችን ስትሰሩ ሰዎች ይሄንን ቪዲዮ በጣም ማየት ይፈልጋሉ። ብዙ ሰዎች አሁን ለምሳሌ ስለ ናኖ ባናና በፍሪ መጠቀም የምትፈልጉት የሚል በጣም በሰፊ የተሰራ ቪዲዮዎች አሉ። እነዚህ አይነት ቪዲዮዎችን ሰዎች በጣም ማየት ማወቅ ስለሚፈልጉ ብዙ ጊዜ ይከታተላሉ። ብዙ ቪው ይኖራል። ያንን እውቀትን ሼር ስለምታደርጉ ብዙ ብር ከፍላችሁ የምትጠቀሙትን ሶፍትዌር በነፃ እንድትጠቀሙ ካደረጋችሁ ሰዎች ወዶና ፈቅዶ ሰብስክራይብ እንዲያደርጉ ይፈልጋሉ። በነገራችን በዚህ ቪዲዮ ምን ያክል እውቀት አገኛችሁ፣ ምን ተማራችሁ፣ አስተያየታችሁን እውቀታችሁን ያገኛችሁበትን ኮሜንት ሴክሽን ላይ ማስቀመጥ አትርሱ። ላይክም ማድረግ አይረሳ፣ ሰብስክራይብ እያደረጋችሁ
ለምሳሌ ሌላ ደግሞ ሶፍትዌር ሪቪው ኮንተንት ሊሆን ይችላል። እነዚህ ስለ ቴክ ያወራል። አፕ ሪቪው ሊሆን ይችላል። ለምሳሌ አፕሊኬሽን ሳነሳ በእኛ ዘንድ በኢትዮጵያውያን ዘንድ ስለ አንድ አፕሊኬሽን ላነሳላችሁ፣ ስለ ቴሌብር ላይ በጣም ሰፊ ሶፍትዌሮች አሉ። እነዛ ሶፍትዌሮች እኔ ዓለም ውስጥ ወደ 20 እና 30 ከዛም በላይ ይሆናሉ። ስለ ቴሌብር ሱፐር አፕ ስር ያሉት አፕሊኬሽኖቹ ስለ እነዛ አፕሊኬሽኖች አጠቃቀምን፣ ሪቪውን፣ ዴሞን ሊሆን ይችላል። እነዚህን ሰርታችሁ ፖስት ታደርጋላችሁ። ሰዎች ብዙ ጊዜ ቴሌብርን የሚያውቁት ክፍያ መክፈልና ገንዘብ መቀበል ብቻ ነው። እሱም ብቻ አይደለም፣ በጣም ሰፊ የሆነ በውስጡ ያሉ ዘመናዊ አሁን ዘመን ገበያ መሰለ፣ ሌሎችም ዲጂታል ኢኮኖሚ የመሰለ ሌሎችም አሉ፣ ኢሎቶሪ የመሰለ ሌሎችም አሉ። ማታ አለ። እንደዚህ ጠቅሴ መጨረስ የማንችላቸው ጊዜ የማይበቃቸው ብዙ አሉ። እነሱን ሪቪውን መስራት፣ ስለ አፕ ሪቪውን መስራት የነዚህ ሪቪውን ስትሰሩ ሰዎች በጣም ይፈልጋሉ። አንደኛ ትሬንድ ነው፣ እውቀትን ሼር ታደርጋላችሁ። እነዚህ አይነት ኮንቴንቶች በጣም ይፈልጋሉ። ስለዚህ እነዚህ አይነት ኮንቴንቶችን መስራት በጣም ጥቅም አለው። እነዚህ ጥቅም እንዳለው አንደኛ ከጊዜ ጋር ይሄዳሉ። በየጊዜ አፕዴት ይደረጋል ቴክኖሎጂ። የዛሬ 4 ዓመት ስለ ቻት ጂቲፒ የተሰራ ቪዲዮ እና ዛሬ ላይ ቻት ጂቲፒ ያለው ስታንዳርድ አፕዴሽኑ አንድ አይደለም። ስለዚህ በየጊዜው አፕዴት ስለሚደረግ ሰው አፕዴቲንግ ለማወቅ ሰርች ስለሚያደርግ ስለ ቻት ጂቲፒ ማወቅ ስለሚፈልግ ሰርች ያደርጋል። ያን የድሮ ቪዲዮ መታየት እድል ይኖረዋል። ዘለቄታ አለው። እውቀት ሼር ስለሚያደርግ ይፈልጋሉ። ችግሩ ምንድነው? ኒውስ ቤዝድ ነው። ትኩስ ዜና ቤዝድ ያ ሶስቱ ለምሳሌ ቴክኖሎጂ ላሰራችሁ እንድትሰሩ አዳዲስ ቲፕ ተጠቅጨረችን ይዞ ስለሚመጣ አዳዲስ ቪዲዮዎች እንዲሰሩ ይፈልጋል። የድሮዎቹን የመታደግ ድል በጣም ሰፊ ነው። ይሄ ማለት አፕዴቲንግ ይጠይቃል። በየጊዜው አፕዴት ራሳችሁን ከቴክኖሎጂ ጋር አፕዴት እንድታደርጉ ይጠይቃል። መጨረሻ ላይ እነግራለሁ፣ እንደ ቲፕ እነግራለሁ ብዬ ያሰብኩት ነገር ምንድነው? እንደ ፕሮ ቲፕ አድርጋችሁ ሰሉት። እነዚህን ኮላፕስ አድርጋችሁ ሶስቱን ቢዝነስ መስራት ትችላላችሁ በአንድ ዩቲዩብ ቻናል ላይ። አንደኛው ላይ ኤዱኬሽናል ኮንቴንት ነው። ይሄ ራሱ ኤዱኬሽናል ኮንቴንት ነው። ገብቷችኋል ብዬ አስባለሁ። ስለ ኮንቴንት ክሬሽን፣ ስለ ኒች መምረጥ ኤዱኬት ያደርጋችሁ እንደሆነ ገብታችኋል። እስከ መጨረሻ ከተከታተላችሁ ወዳችሁታል፣ ፈቅዳችሁታል። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ አይረሳ። ሐሳባችሁን አስቀምጡ። ጥያቄ ካለም ጠይቁ። በቀጣይ ቪዲዮ እንመለሳለን። ኮላፕስ አድርጋችሁ ሶስቱን ኒቾችን በአንድ መስራት ትችላላችሁ። አሁን እኔ ስለ ቴክኖሎጂ በደንብ ያወራል። ስለ አዳዲስ እውቀቶችን እናወራለን። ኤዱኬሽናል ነው። እኔ ሞር ኤዱኬሽናል ስላችሁ ስለ አንድ ክፍል ትምህርት ብቻ አይደለም፣ ስለ ጠቅላላ ላይፍ ስታይል ኤዱኬሽናል ሊሆን ይችላል። ይሄ ኤዱኬሽናል ኮንቴንት ነው። ሶሪ ለድምፁ ኤዱኬሽናል ኮንቴንት ነው። ቢዝነስ ኮንቴንት ነው። ኤዱኬሽናል ኮንቴንቱ ሃው ቱ ሶልቭ ኤ ፕሮብለም ስለሚጀምር ብዙ ጊዜ ሰው ሰርች ስለሚያደርግ እናንተን ይጠቅማል። ኤዱኬሽናል ኮንቴንትን ከቢዝነስ ኮንቴንት ጋር አብሮ መስራት ትችላላችሁ። እነዚህ ኤዱኬሽናል ኮንቴንቱ፣ ቢዝነስ ኮንቴንቱ፣ ቴክኖሎጂ ኮንቴንቱ ሶስቱ በአንድ መስራት ይቻላል። ለምሳሌ ቢዝነስ ላይፍ ስታይል ነው። ሰው እንዴት ገንዘብን መስራት ይቻላል ላይፍ ስታይል ነው። ስለዚህ ይሄንን ሰው ገንዘብ እንዴት መስራት እንደሚቻል የሚያሳይ ቪዲዮ ትሰራላችሁ። ችግር የለውም፣ ከእናንተ ልጆች ጋር አብሮ ይሄዳል። ሌላው አሁን እናንተ ይሄንን ላይፍ ስታይልን ስታስተምሩ ኤጁኬሽናል ኮንቴንትን ሰራችሁ። ሌላ ደግሞ ቴክኖሎጂ ተጠቅመን እንዴት ነው ቢዝነስን መስራት የሚቻለው የሚለውንም አሁን ስትሰሩ ቴክኖሎጂም ነካችሁ፣ ቢዝነስም ነካችሁ፣ ኤዱኬሽናል ኮንቴንትንም ሰራችሁ። ሶስቱን በአንዴ ኮላፕስ አድርጋችሁ እንድትሰሩ የሚያግዝ ቲፕ ተጠቅማችኋል ብዬ ተስፋ አድርጋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በቸር ቆዩ። መልካም ሳምንት ይሁንላችሁ። ወዳችኋለሁ። በቀጣይ ምን አይነት ቶፒክ ላይ እንደምመለስ ጠብቁኝ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሰብስክራይብ ማድረግ አይረሳ። ቸር ሰንብቱ።